ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ቪዲዮ ተገናኝተናል። ለዛሬ ይዤላችሁ የመጣሁት በቤታችን እንዴት አድርገን ከኬሚካል ነፃ የሆነ የዶሮ መረቅ ወይ ደግሞ የማጅ የምንለው እንዴት አድርገን እንደምንሰራ ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ሳብስክራይብ እያደርጋችሁ እንድትቀላቀሉኝ በትህትና ጠይቃለሁኝ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ ጻፉልኝ። አሁን ወደ አሰራሩ እንሄዳለን። እስከ መጨረሻ አብራችሁኝ ቆዩ። እዚህ ጋር የተጠቀምኩት የአትክልት አይነት ብዙ ስለሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ጽፍላችኋለሁ እዛ የተጠቀምኩት ኢንግሪዲየንት ማለት ነው። ከዛ በዚህ መልኩ በደቃቁ እንደዛ አድርጌ እከታትፈዋለሁ። ሁሉ ያዘጋጀሁት የአትክልት አይነት ማለት ነው። ጊዜ እንዳይፈጅ ብዬ ነው። በጣም ብዙ የአትክልት አይነት ስለተጠቀምኩኝ ዲስክሪፕሽን ላይ ጽፍላችኋለሁ፣ በእንግሊዝኛም በአማርኛም። ከዛ አትክልቴን እንደዚህ ከከታተፍኩት በኋላ እንደምታዩት ከታትፌ ጨርሻለሁኝ። ቪዲዮ ስለቆረጥኩት ነው እንዳይረዝምባችሁ። ከዛ እዚህ ጋር አጥንት የሌለው ዶሮ አለኝ። የቺክን ብረስት አንድ ቺክን ብረስት ነው የተጠቀምኩት። ከዛ እንደዛ አድርጌ በደቃቁ እከትፈዋለሁ። ከዛ ድስታችን ላይ የወይራ ዘይት እንጠቀማለን። የወይራ ዘይት ከሌላችሁ ደግሞ ዘይት ብታረጉበት ችግር የለውም፣ ግን የበለጠ ለጤና የወይራ ዘይት አሪፍ ስለሆነ ነው። ከዛ የከተፍኩት ዶሮዬን በዚህ መልኩ ጨመርኩት። ለተወሰነ ደቂቃ ለ2 ደቂቃ ያህል ዶሮውን አብስለዋለሁ። በጣም ቀላል ነው፣ ሞክሩት። በቤታችን እንደዚህ አድርገን ሰርተን ከኬሚካል ነፃ የሆነ የምግብ ማጣፈጫ መስራት እንችላለን። ሞክሩት፣ ትወዱታላችሁ። በጣም ቀላል ነው። ከዛ አትክልቱ ሙሉ በሙሉ በደንብ እስከሚበስልልን ድረስ እናበስለዋለን። እንዳያርብን እያማሰልን እናበስለዋለን በደንብ። ካረረብን ጥሩ አይመጣም ፍሌወሩ። በደንብ ቼክ እያደረግን እናበስለዋለን። ከዛ እንደምታዩት አትክልቱ በስሎልኛል። ትንሽ ነው የሚቀረው። አያችሁት? ውሃው በደንብ መድረቅ አለበት። አትክልቱ ውሃው እስከሚጨርስ ድረስ ነው ማብሰል ያለብን። እንደምታዩት ትንሽ ይቀረዋል። ለተወሰነ ደቂቃ ከድኜ አበስለዋለሁኝ። እንደምታዩት ዶሮዬን በደንብ ነው የበሰለልኝ የዶሮ መረቆ። አሁን ቅመማ ቅመም ጨምራለሁ። እዚህ ጋር የተጠቀምኩት ቅመም ከሙን፣ ድንብላል ፓውደር እና እርድ። ኮረሪማ ካላችሁ ብትጨምሩበት በጣም አሪፍ ነው። እኔ ስለሌለኝ ነው ያልጨመርኩት።
ኮራሪማ በጣም ነው የሚያጣፍጠው። የበለጠ እሱ ብትጨምሩበት አሪፍ ነው። ከዛ አንድ የሻይ ብርጭቆ ጨው እንጨምራለን። ጨው ብዙም መብዛት የለበትም። ይሄ የተጠቀምኩት የሻይ ብርጭቆ ትልቅም አይደለም፣ መካከለኛ ነው የተጠቀምኩት። እንግዲህ እንደምታዩት ዶራችን በደንብ ነው የበሰለልን። እንደዚህ አድርገን በምንፈልገው እቃ ገልብጠን በእጅ ብሌንደር እንፈጨዋለን። በደንብ አድርገን መፍጨት አለብን። ሞክሩት፣ በጣም ቀላል ነው። ለዶሮ ብቻ ሳይሆን ለስጋ መስራት ከፈልጋችሁ ለአትክልትም መጨመር ትችላላችሁ፣ እንደ ማጣፈጫ ማለት ነው። ማጂ ከውጭ ከመግዛት ቤታችን በዚህ መልኩ ሰርተን ብናዘጋጀው ጤናማ የሆነ የዶሮ መረቅ በቤታችን መስራት እንችላለን። ሞክሩት፣ በጣም ቀላል ነው፣ ትወዱታላችሁ። በዓልም እየደረሰ ስለሆነ ለበዓል ብትመክሩት አሪፍ ነው። ከዛ የፈጨሁትን የዶሮ መረቅ በኪችን ፔፐር አርጌ እንደዛ አርጌ ቅርጽ ለማውጣት ማለት ነው። እንደዛ አርጌ በደንብ አርጌ አስተካክለዋለሁ እኩል ቅርጽ እንዲይዝልኝ። የሚቆይ ስለሆነ በደንብ አርገን ማስተካከል አለብን፣ እኩል እንዲሆን ማለት ነው። ከዛ በላዩ ላይ ወረቀት ሸፍነን ለተወሰነ ሰዓታት ለ3 ሰዓት ያህል በፍሬዘር ውስጥ እናስቀምጠዋለን እንዲደርቅልን ማለት ነው። እንደምታዩት ከ3 ሰዓት በኋላ እንደዚህ ቆንጆ ሆኖ ደርቀውልኛል። ከዛ እንደዚህ አድርገን በቢላ ቆራርጠን ቆንጆ ቅርጽ እናስይዘዋለን። ከዛ ወረቀት የኪችን ወረቀት በታች አድርገን በላይ ላይ በአሉሚኒየም እንሸፍነዋለን። አያችሁት? በጣም ቆንጆ እና ቀላል የሆነ የቺክን መረቅ አሰራር ነው። ሞክሩት፣ ትወዱታላችሁ። ከዛ እንደዚህ አድርገን በወረቀት ከጠቀለልነው በውስጥ በላዩ በአሉሚኒየም ወረቀት እንደዛ አድርገን ሽፍን እናድርገዋለን። ከአሉሚኒየሙ ወረቀት በውስጥ ቢኖረው በጣም አሪፍ ነው ለጤናችን ማለት ነው። ከዛ እንደዚህ አድርገን በደንብ አድርገን እንሸፍነዋለን። ከዛ በምንፈልገው የምግብ ፕላስቲክ ውስጥ አስቀምጠን ፍሬዘር ውስጥ እናስቀምጠዋለን። ከዛ ምግብ ማብሰል ስትፈልጉ አንድ ባንድ እያወጣችሁ ሙቅ ውሃ ላይ ጨምራችሁ በጥብጣችሁ ምግባችሁ ላይ መጨመር ማለት ነው። እዛ አርጌ ሰርቼ ጨርሻለሁኝ። እንደዚህ አርጋችሁ ቆንጆ አርጋችሁ ከሰራችሁት ለ3 ወር ከዛ በላይም ሊቆይ ይችላል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ አዲስ ቪዲዮ እስከምንገናኝ ለዛሬው ባይ ባይ።